ሰላም ቅዱሳን እንዴት ናችሁ? እኔ ወንድማችሁ ነቢይ ታደለ እባላለሁ። በውስጡ ያለውን መልእክት ዛሬ ለማስተላለፍ ነው የመጣሁት። የእግዚአብሔር መንፈስ በውስጡ ያስቀመጠው ቃል በዘፍጥረት ምዕራፍ 41 ቁጥር 41 ላይ እንደዚህ ብሎ ይናገራል። የእግዚአብሔር ቃል ፈርዖንም ዮሴፍን በግብጽ ምድር ሁሉ ላይ ሾምኩ አለው። ፈርዖንም ቀለበቱንም ከእጁ አወለቀና በዮሴፍ እጅ አደረገ። ነጭ የተልባንም እግር ልብስንም አለበሰው። በአንገቱም የወርቅን ዘገፍታ አደረገለት። የእርሱም በምትሆንና በሁለተኛይቱ ሰረገላ አስቀመጠው። አዋጅም ነጋሪ ስገዱ እያለ በፊቱ ይጮሁ ነበር። እርሱም በግብጽ ምድር ሁሉ ላይ ሾምኩ። ፈርዖን ዮሴፍን አለው፣ እኔ ፈርዖን ነኝ። በግብጽ አገር ሁሉ ያለው አንተ ማንም እጅም እግርም አያንሳ፣ ያላንተ ማንም እጅም እግሩም ምን አይበል አያንሳ ብሎ ሲናገር እናያለንና ምን ለማለት ነው? ዛሬ ፍጻሜያችን ላይ መድረስ በሚል ርዕስ ነው ማገለግላችሁ ማለት ነው። እግዚአብሔር የፍጻሜ አምላክ ነው። ፍጻሜያችን ላይ እንድንደርስ ይፈልጋል። የተናገረን ቦታ እንድንደርስለት ይፈልጋል እና ፍጻሜያችን ዮሴፍ በህይወቱ ላይ የደረሰው ነገር ፍጻሜው ላይ የሚደርስ አይመስልም፣ ግን ፍጻሜው ላይ እንደሚደርስ የእግዚአብሔር ቃል ይናገራል። ፍጻሜው ላይ ደግሞ እግዚአብሔር አድርሶት አሳይቶታል። ስለዚህ ዛሬ ለእናንተ ያለኝ መልእክት እግዚአብሔር ፍጻሜያችሁ ላይ ያደርሳችኋል። እግዚአብሔር ያየላችሁ ቦታ፣ እግዚአብሔር የተናገራችሁ ቦታ፣ እግዚአብሔር ያወራችሁ ቦታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ትደርሳላችሁ። ፍጻሜያችን ላይ ለመድረስ 3 መንገዶች አሉ። ዛሬ አንዱን እናገራለሁ። አንደኛው ህልምህን መከተል ወይ ህልምሽን መከተል። ፍጻሜያችሁ ላይ ለመድረስ ህልማችሁ ላይ መከተል ወይም ህልማችሁን ማመን። ዮሴፍ መጀመሪያ በዘፍጥረት ምዕራፍ 37 ላይ ህልምን አየ ይላል። ምን አይነት ህልም ነው ያየው? የሱ ነዶ ቆማ የወንድሞቹ ነዶ ለሱ ሲሰግድ፣ ሁለተኛ ላይ ደግሞ ጨረቃና ከዋክብት ለሱ ሲሰግድለት እናያለን። እና ፍጻሜያችን ጋር ለመድረስ አንደኛው ነገር ማድረግ ያለብን ህልማችንን መከተል። ህልም ካንተ አይደለም፣ ህልም ካንቺ አይደለም። ህልም ከእግዚአብሔር ዓለም ነው የሚለቀቀው። የህልም ምንጮች 2 ናቸው። አንደኛው እግዚአብሔር፣ ሁለተኛው ዴመን ነው፣ ጨለማ ነው። ስለዚህ እግዚአብሔር ህልማችን ጋር እንድንደርስ አንደኛው የሚጠቀምበት መንገድ ህልም ነው። ህልምህ ላይ ትኩረት አድርግ። ያየከው ህልም ላይ፣ ያየሽው ህልም ላይ ያ ህልም ጻፎ፣ ያንን ህልም አሰላስሉ፣ ያ ህልም ላይ ጸልይ። ኢየሱስ ጌታ ነው። ስለዚህ ዮሴፍ ያየው ህልም ላይ ነው የደረሰው። አንተም አንቺም እግዚአብሔር ያየልሽ ቦታ ፍጻሜ ላይ መድረስ የምትፈልግ ከሆነ ህልምህን ላይ ትኩረት አድርግ። ህልምክ ላይ ትኩረት አድርግ። መጽሐፍ ቅዱስ ሲናገር ዮሴፍ የልጁን ነፍስ የሚፈልግ ንጉስ እንደተነሳ የኢየሱስ ክርስቶስን ወንድ ልጅም በሙሉ ንጉስ ተወለደ ሲባል ወንድ ልጅም በሙሉ ሊያስገድል እንዳሰበ በህልሙ ተረድቶ ነው ወደ ግብጽ ሄደው። ዮሴፍ ህልምን አይቶ ነው ወዴት ሄደው? ወደ ግብጽ ሄደው። ዮሴፍ ህልምን አይቶ ነው ኢየሱስን እንደምትወልድ ያመነው። ስለዚህ ዛሬ አንድ ነገር ልላችሁ ነው። ህልማችሁ ላይ ትኩረት አድርጉ። ፍጻሜያችሁ ላይ መድረስ የምትፈልጉ ከሆነ ህልማችሁ ላይ ትኩረት አድርጉ። ህልማችሁን እመኑ። ህልማችሁ ፍጻሜያችሁ ላይ የምትደርሱበት መንገድ ነው። ህልማችሁ ፍጻሜያችሁ ላይ የምትደርሱበት መንገድ ነው። ስለዚህ እግዚአብሔር ፍጻሜህ ላይ ላያደርስ ህልም አያሳየም። በኢዮብ መጽሐፍ ላይ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን ምን አይልም አያስተውልም ይላል። ሰው ምን አይልም አያስተውልም ይልና በህልም ይላል፣ በሌሊት ራእይ ይላል፣
አፍላ እንቅልፍ በሰዎች ላይ በወደቀ ጊዜ ይላል። እነዚህ ሁሉ ራሳቸውን የቻሉ መንገዶች ናቸው፣ ግን በህልም ነው ይላል። እሷን ብቻ ላሳያችሁ፣ ሌላ ጊዜ ስለ ህልም አስተምራችኋለሁ። በህልም ይላል። አየህ፣ እግዚአብሔር በህልም ይናገራል። ሰው ግን ምን አይልም? አያስተውልም። ሰው ግን ምን አይልም? አያስተውልም። አያችሁ፣ ህልም እግዚአብሔር የሚናገርበት መንገድ እንደሆነ ብዙ ሰዎች አይረዱትም፣ ብዙ ሰዎች አያምኑትም። ግን እግዚአብሔር የሚናገርበት መንገድ አንዱ ህልም ነው። ህልም ነው። ህልም ከአንተ ዓለም አይደለም የሚለቀቀው፣ ከእግዚአብሔር ዓለም ነው የሚለቀቀው። ህልሞቻችሁ ላይ ትኩረት አድርጉ። አንድ ጊዜ ማረሳው በሆነ አካባቢ እያገለገልኩ እያለ ይኸው በጌታ ፊት ነው የምላችሁ፣ አንዲት ሴት ህልም አይታ መጣች። ያየችው ህልም ምንድን ነው? እኔ በዛ ወቅት ላይ ስለ ህልም እያስተማርኩ ነበርና እሁድ ማለዳ ነው። ከዛ ጌታ ህልም ያዩ ሰዎች አሉ አለ። ከዛ ህልም ያያችሁ ሰዎች ብዬ ልጸልይላችሁ ነው ውጡ፣ ጌታ ህልም ያዩ ሰዎች አሉ ብሎኛል ብዬ ትንስል ሰዎቹ ወጡ ማለት ነው። አንደኛው ያየችው ህልም የጨለማው ዓለም ነው። ነገረችኝ። እንደዚህ 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 ሲያሯርጠኝ አየዋለች ነው። አዎ። ከዛ እጅሽን አንሺ ብለን ስንገስጽ አጋንንቱ ጮሆ ወጣ። አንደኛው ምን አየሽ ስላት ዳገት እየወጣው ከዛ አንተ መተህ ስትገፋኝ ወደ ሜዳ ስወጣ አየው። ለጣ ወዳለ ሜዳ ስወጣ አየው እና ይሄ የጤፍ ሊጥ አለ አይደለ? እሱን ሳቦካ አየው ስትለኝ ስራ አለሽ ወይ ብዬ ጠየኳት። የለኝም ስራ አለች። እሺ ስራ መስራት ትፈልጊያለሽ? ያየሽውን ህልም ልተርጉምልሽ አልኳት። አዎ እንዲተረጉምልኝ እፈልጋለሁ፣ ንገረኝ እስቲ አለች። እግዚአብሔር እያሳየሽ ያለው በእንጀራ ብትጋግሪ እንደምትባረክ ጌታ እየነገረሽ ነው። ስለዚህ እንጀራ ጋግሪ። ያንቺ እንጀራ ያለው እንጀራ በመጋገር ውስጥ ነው ያንቺ በረከት ያለው አልኳት። የእግዚአብሔር ሰው ብር የለኝም አለች። ብር የለሽ ከህዝቡ ሰብስበን እንሰጥሻለን አይዞሽ አልኳት። ከቸርች ከህዝቡ ሰበሰብን 2500 እስከ 3000 ብር ሰጠን። እግዚአብሔር ግን ሌላ ብር ያመጣልሻል አልኳት። አሜን አለች። አሜን ብላ ተቀበለች። ከዛ ከሰኞ ዕለት አንድ የረሳ ዘመዷ 20,000 ብር ላከ። ስራ ጀመረች። አሁን ይሄው በጣም ተባርካለች ማለት ነው። ምን ልላችሁ ነው እናንተ፣ እኛ ብዙ ጊዜ አናስተውልም ህልምን ማለት ነው። በህልም ውስጥ ግን የተደበቀ ትልቅ ኃይል አለ። እግዚአብሔር ያስቀመጠው ትልቅ በረከት አለ። ያቺ ሴት በዚህ ተባረከች። ስለዚህ ዮሴፍ ህልሙን ነው ያመነው። ይሄ ልጅ ህልሙን ምን በቃ ህልም ካየ በኋላ አንድ ወንድሞቹ ሲሸጡት እኮ ምንም እንትን አላለ። ወንድሞቹ የሆነ ነገር ሲያደርጉበት ምንም እኮ አልተናገረ፣ ዝም ነው ያለው። ሲሸጡት ምንም ዝም ነው ያለው። ወደ ግብጽ ሲሄድ ዝም ነው ያለው። የሆነ እስር ቤት ሲገባ ጲጢፋራ ቤት ውስጥ በውጭም በውስጥም ተባረከ እኮ ነው የሚለው። ህልሙ ካየ በኋላ ነው የጲጢፋራ ቤት እንኳን የተባረከው። ይሄ ልጅ በህልሙ ያገኘው በረከት አለ። ስለዚህ ህልማችሁን ተከተሉ። ህልማችሁ ላይ ትኩረት አድርጉ። ህልማችሁ የፍጻሜያችሁ መንገድ ነው። ህልማችሁ የነጋችሁን የምትደርሱበት መንገድ ነው። ስለዚህ ህልሞቻችሁ ላይ በጌታ በኢየሱስ ስም ትኩረት አድርጉ። ህልሞቻችሁ ላይ ፍጻሜያችሁ ያለው ህልማችሁ ውስጥ ነው። የምታዩት ህልም ውስጥ ነው። እግዚአብሔር በህልም ይናገራል። እግዚአብሔር በህልም ያወራል። እግዚአብሔር በህልም ይናገራል፣ በህልም ያወራል። ስለዚህ እግዚአብሔር በህልም ይናገራል፣ በህልም ያወራል። ያንተ ፍጻሜ ያለው ህልምክ ውስጥ ነው። ህልምክ ላይ ትኩረት አድርግ። ህልምሽ ላይ ትኩረት አድርጊ። ኢየሱስ ጌታ ነው። ህልሞቻችሁ የፍጻሜያችሁ መንገድ ነው። አባቶች ህልሞቻቸውን ሜዲቴት ያደርጋሉ። አያችሁ፣ ዮሴፍ አባቱ ያዕቆብ የህልምን ኃይል ያውቃል። በህልም እንደተባረከ ያውቃል። በህልም ላባ ቤት ላይ ምን አይነት ታምራት እንዳየ ያውቃል። ለዛ ነው ህልሙን ሲነግረው ገሰጸውና ነገሩን በልቡ ይጠብቀው ነበር ይላል። ነገሩን በልቡ አባትየው ማለት ለምን የህልምን ኃይል ያውቃል። እንዴት በላባ ቤት እንደተባረከ ያውቃል። እንዴት በላባ ቤት ውስጥ እንዴት አይነት በረከት እንዳገኘ ያውቃል። እንዴት አድርጎ ከጨለማው ዓለም እንዳመለጠ ያውቃል። አያችሁ፣ የህልምን ኃይል ስለሚያውቅ ነው በልቡ ይጠብቀው ነበረ። አየ፣ ህልምን ያየበት ጊዜና ሹመትን ያገኘበት ንጉስ የሆነበት ጊዜ አንድ አይደለም። አየ፣ ነገ ስለምትሆነው ነገር፣ ነገ ስለምትሆኚው ነገር በህልምሽ በኩል ነው እግዚአብሔር የሚያወራው። ህልምክ ላይ ትኩረት አድርግ። ህልምክ ላይ ትኩረት አድርግ። ህልምሽ ላይ
ትኩረት አድርጊ። ያንተ በረከት ያለው ህልምክ ውስጥ ነው። ያንተ ፍጻሜ ያለው ህልምክ ውስጥ ነው። ሃሌሉያ። ስለዚህ ዛሬ ትክክለኛ የሆነ ህልምን ይህንን ቪዲዮ የምታዩ በዓለም ዙሪያ ያላችሁ፣ በኢትዮጵያ ምድር ያላችሁ፣ ከኢትዮጵያ ውጪ ያላችሁ ኤርትራውያን ይህንን ቪዲዮ የምታዩ በሙሉ በናዝሬቱ በጌታ በኢየሱስ ስም ከእግዚአብሔር ዓለም የሆነ ትክክለኛ ህልም በኢየሱስ ስም እንዲለቀቅ ጸለይኩኝ። ትክክለኛ የሆኑ ህልሞች በህይወታችሁ ከእግዚአብሔር ዓለም እንዲለቀቁ፣ ከእግዚአብሔር ዓለም እንዲለቀቅ በኢየሱስ ክርስቶስ ስም ጸለይኩኝ። በኢየሱስ ክርስቶስ ስም